ሰላም ቅዱሳን በያላችሁበት ስፍራ የጌታ ሰላምና ጸጋ ይብዛላችሁ። በዚህ ቪዲዮ ብዙ ነገር ታተርፉበታላችሁ። በደንብ ስሙኝ። ሰይጣን አንዳንድ ጊዜ ካለንበት ስፍራ ካለንበት ቦታ ሊመታንና ኃይላችንን ሊያደክም ሲፈልግ አንድ ነገር ያደርጋል። የብቸኝነት ስሜት እንዲሰማን ያደርገንና እኛ ደግሞ ያንን የብቸኝነት ስሜት ሰምተን ብቻዬን መሆን እፈልጋለሁ፣ መጾምና መጸለይ እፈልጋለሁ እንላለን እና በዛ በብቸኝነት ስሜት እኛ እንጸልያለን፣ እንጾማለን። ግን ምንም ኃይል አይሰማንም፣ ምንም እሳት አይመጣም። ወዳጆቼ በብቸኝነት ስሜት በባዶነት ስሜት ጸሎት የምንጸልይ ከሆነ ያ ጸሎት ትክክል አይደለም። ሰይጣን አንዳንድ ጊዜ ካላችሁበት ከጠንካራው ብርቱ ከሆነው ህብረት ሊመታችሁ ሲፈልግ መጀመሪያ የብቸኝነት ስሜት የባዶነት ስሜት ተሰምቷችሁ እንድትጸልዩ የሚፈልገው እግዚአብሔር እናንተ እንድትጸልዩ የሚፈልገው እግዚአብሔር ከእግዚአብሔር ኃይልን እንደምትቀበሉ አስባችሁ ነው እግዚአብሔር እናንተ እንድትጸልዩ የሚፈልገው። ስለዚህ አንድ ማድረግ ያለባችሁ ነገር በእግዚአብሔር ፊት ወይም ብቻችሁን በምትሆኑ ሰዓት መጸለይ ያለባችሁ ጸሎት ፓወርፉል የሆነ ጸሎት ነው። ከእግዚአብሔር ኃይልን እንደሚቀበል አይነት ሰው ሆናችሁ ነው መጸለይ ያለባችሁ። አንዳንድ ጊዜ ብቻዬን ልጸልይ ብላችሁ በዛ ጸሎት እየጸለያችሁ ብቸኝነት ስሜት ተሰምቷችሁ ያውቅም? እስቲ ሐሳባችሁን ጻፉልኝ። ተባረኩ። እወዳችኋለሁ።